ቅዱስ ጊዮርጊስ ሩጫውን የሚጨርስበት አክሊል የሚቀበልበት ሰዓት ሲደርስ የደና ንጉሱ እስከ ዛሬ ተሸውጀታ ታሪኬን ሁሉ ያለው እንዴት ሲለው እንግዲህ አሁን ገባኝ ለአብዱል ሊሰግድ ነው አሉ ይሰግድ ናበላ ስልሳማር ቆይ አይ እኛ ገላውያን በልማዳችን ለጣዖት ሳንሰግድ አንሳማር በልኩሳፉ እንደስሞ ማለት እና እንጂ ስገድ እንደዛማ የለም በጥቂት አይደለም ይደለቁ ጠቅላላው የገዲላን ሰው በሙሉ ጊዮርጊስ ለአብዱል ሊሰግድ ነው ይላል አዋጅ ነገራል አዋጅ ተነገረ ይሾማሉ የመንግስትን እኩሌታ ተሰጣሉ እንዲያውም ያጃክ ነገር ለስከመለ ከንግስቲቱ ጋር ተጫውተው ንጉስ ከሚስቱ ጋር አስቀመጡ እሱ ታይት እንደግማል አማልክቴው ሙላይ ዛዞር ወደ ደጓለሚያ እሱ ጎም እየስሙ እግልሞም እያውሩ እሺ ያይዛባ ማለት አጋንንት ናቸው አይን አላቸው አይ ጆሮ አላቸው የሰሙል አላቸው ለምዱ እያለ ይዘምናል ንግስቱ ማንን ነው እንደዚህ የምትላለች ታታቱ ነው ለምን ታንገልጓይዛ ወዝዩኒ ከንቱ አይዛብ ለምን አጉረመልም እነማን ናቸው የሚያጉረመልሙ ነገስታቱ ናቸው እሷን ልቧ ተሰበረና እኔም ክርስቲያን መሆን ፈልጋለሁ አለች ክርስቲያን ሆነች እንግዲህ እና ጊዮርጊስ ተሰብስበዋል ያገሩ ሰው በሙሉ ግማሹ ጣዖት የሚያመልከው ተመስገን ለእናት ሆኖ እያሉ ክርስቲያኖች ደግሞ እንዴ ወይናችን ያኔ መሰለ አብነታችን ይፈት ያቺ ደግሞ እንጀሬ የልጅ መድኃኒት እያለች ልጇን ፍኮኮ ብላ መጣች ሽባል ጀመረ ያደና ምላሮ አንተ ሕፃን በጌታዬ በኢየሱስ ክርስቶስ በግልና ያዘላ ከናት ትክሻው ላይ መጣ ሲድና አፕሎን ጊዮርጊስ ታላላሉ ከዛ ላይ የደነመ አፕሎን ጊዮርጊስ ታላላሉ ያ ልጅ አፕሎን እያስከተለ እያንገጠቀጠ ይዞት መጣ ከዚህ መካከል አቁሞ አንተ ለምንድን ነው ፍጥረት የምታስታል እኔ ስገዱልኝ አያልኩ እላሳቸው ናቸው የሚሰግዱ እኔ ማክሰኞ እለት የተፈጠርኩ እንጨት ነኝ ሞቀው ነገር የለኝ ስገዱልኝ አላልኩም ብሎ እንጨቱን አስመስክሎ አንተም ያደረብህም ሰይጣን መሌት ተከፍታቶ አጣችሉ ከመሌት አሰጥሞ ሃይማኖትን ገለጥ ያን ተባለ የቅዱስ ጊዮርጊስ ረዳት ሆነ ማለት ነው ታዲያ ሰማይቶ አንኛ ተመልከቱ ሰማይቶ ምናል ማምጣት አብሮንስ እንዴት ያለ ልካም አምላክ ነው እዛ ህፃን ልጅ ነው የሚያመጣው እኛ ለሷን ሰግድም እንግዲህ ለጊዮርጊስ አምላክ ነው የምንሰግድ ደግሞ ላፍ ማዳን ያጋት አንድ ህፃን ልጅ ጠርቶ የሚያመጣው ነው እንዴ አምላክ ብሎ በዚህ ተሰበሰቡ ክርስቲያኑ ነው ተጠመቁ ሁሉም ነገር ለመልካም ይሆናል እግዚአብሔር መቼም ትክክል ነው የሚባል ልጅ ነበር ያዚያ ሴትም ሃይማኖት ተፈትኖ ነበር ልጅና ድነሽ ያበቃ ተነስ እንጂ ልጅና ድነሽ ያበቃ አንተም ፈልተልትከን ነው ብላንበት ግን መልካሙን ነገር ገለጸ እግዚአብሔር መልካሙን ነገር ይግለጥ አሜን ምን ይበጣ ነገር ይልቅ